እንኳን ደስ ያለ ቃላት የለኝም ወላሂ ላዚም በቃ እኔ እንጃ ጋይስ መሰል ምን ማለት እንዳለብኝ አላውቅም የምር በቃ አሃ ምንድነው እኔ የገንዘቡ ጉዳይ አይደለም ይሄን ያህል እኔም ወላሂ ነው የምላችሁ የገንዘቡ ጉዳይ አልነበረም በቃ የዚህንም ያህል ያንገበገበኝ ማለት ነው ግን በቃ እኔ እንጃ እንዳንተ አይነት መልካም ሰው ስላወቅኩ ብቻ እኔ በጣም ከምልህ በላይ ደስተኛ ነኝ በቃ ረጅም እድሜ ከምታስበው በላይ በቃ ፈጣሪ ያሳካ ከምታስበው ከምታልመው በላይ አንተ በጣም መልካም ሰው ነው ወላሂ እኔ እንጃ ብቻ አይዞህ በቃ እኔ ማለት ነው በፊትም ወላሂ የምላቸው ዝም ማለት ነው ለፎሎ ፈልጎ እንዳልሆነ ጠንቅቅ ያውቀዋለሁ ወላሂ በእርግጠኝነት ማለት ነው በቃ ይሄንንም ስሰራ ይሄንንም እንትንም ስል ቪዲዮም ስሰራም በዚህንም ድርጅቱን ሳስተው በውስጥ እየመጣች ሳይቀር እኔ ላይ ብላይ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች እሷ ላይ ብላይ ተቀምጣ በኢሞ ማለት ለኔ መምህሬ ናት ሚስቴም ማለት ነው እሷንም ከልብ አመሰግናታለሁ ሁሌም ምኞቴ ምን እንደታውቃላችሁ አላህ ነው የሚያቀብኝ ማለት ነው የምን ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደሚስት በቃ ቤቷ ቁጭ አድርጌ ማስተዳደራት ብዬ ነው ሁሌም የማለመው ሁሌም እሷ ጋራ ሳወራ በቃ በዚህ ነገር ሞራሌ እንደነካ ያለች እሷ እኔን ታጽናናኛለች በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች አንቺና እኔ አሁን ባልና ሚስት ነው የምንባለው አንቺን እያሸቀልኩኝ እኔ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ እሷ ብትጠይቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠ ፈጣሪና አመሰግናለሁ በቃ ለኔ ማለት ምን እንደምላችሁ አላውቅም እኔ ምንም ነገር አድርጌላት አላውቅም ምንም ነገር ማለት ነው እሷ ላይ ለኔ ካደረገችልኝ አንፃር ማለት ነው እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንድታውኝ ያደረገችኝ ትልቁ እንትን ሚስቴ ናት እና እሷን እንድታመሰግኑ ይፈልጋለሁ በቃ ትልቅ ማለት ባለውለታዬ ናት ሚስቴ በቃ ሁሌም በቃ ላንቺ ክብር አለኝ በቃ ሁሌም ወድሻለሁ ክብር አለኝ የኔ ምን ጊዜም ጀግናዬ ነሽ እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስትን ንግስት ካረካት አንተ ንጉስ ነህ ምክንያቱም የንግስት ባል ስለሆንክ እንደዚህ ደግሞ ቤተሰባቸውን ባላቸውን የሚረዱ በትክክል እርዳታ የሚያስፈልገው የሚሰራ ሰው ሰፖርት የሚያደርጉ የአረብ ሀገር ልጆች ለሀገራቸውም ለቤተሰቦቻቸውም ንግስቶች ናቸው እና በጣም እድለኛ ነህ ያው እሷም እድለኛ ናት በማመስገን ደግሞ ሞር አክብሬያለሁ ሚስቱን የሚያመሰግን የሚያከብር ሰው በጣም ደስ ይለኛል የሚስቱን ሀቅ የሚጠብቅ ሚስቱን የማያጨበረብር ወንድ በጣም ደስ ይለኛል እና እድለኛ ናት የስራ ደግሞ ካሳ 10,000 ድርሃም አለሽ ነገ ቲጂዬ እንደው መብርሃን እንደው አረጋሽ ትሙት እኔ በቃ እንደው ዛሬ እንደው ምንም በሆነ አይቆጨኝም እመቤቴን በጣም እንግዲህ ቲጂ ረፊ ምር በጣም የሚገባት ሰው ናት በጣም ብዙ እኔ ማርያምን ነው የምልህ ቪዛ ማሰሪያ አታ እኔ ሱቄ ወንድ ብቻ ነው ያለው ሴት የለውም ማርያምን ነው የምልህ ሰሞኑን ራሱ ጌም እንድትጫወት በጣም እንትን እያላን ነበር ታውቃለህ ሰፖርት እንዲያደርጓት ዛሬ ራሱ ቪዲዮ ሰርች ይላታለሁ የምር በቃ እኔ እንጃ እኔ በቃ አንተ በቃ ማርያምን አሁን ትክክለኛ ቦታና ትክክለኛ ሰው ስላገኘ በእኔ አይገባኝም ክብሩን ኪዳነ ምሕረት ትውሰድ በጣም ደስ ይላል ክብሩን እሷ ትውሰድ በጣም እኔ አይገባኝም እኔ በጣም አለማዊ ነኝ እኔ እናገራለሁ አውቃለሁ ግን ለእኔ አይገባኝም ክብሩን እሷ ትውሰድ ክብሩን ለእሷ ነው ሁሌ እምባዬን ለእሷ ነበር የምቀበው ታስወጡኝ በእናትህ እኔ እሄዳለሁ እኔ ከዚህ ቤት ሳሪ ለምንድን ነው የምትቀበው ነበረ በፈተን በስራ በጣም ከባድ ችግር ውስጥ ነበረች
ሂጂ ባህሬን እያወቅሽ እንደው ብትደውይልኝ ብታስታውሽኝ። አሁን እኔ ያን ያህል ክፉ አሁን እንደው ማርያምን በስመ አብ ለዛ አይደለም ወልዴ ታውቃለህ። እኔ በቃ በጣም ስላሰብኩኝ ነው። አይ ብታስታውሰኝ በቃ እንደዚህ ሁኛለሁ ወንድሜ። እንደው እንደዛ ክፉ መስያትም ቢሆን እንደው ወንድሜ እንደው ይህን ያህል እንደዚህ ሲሆንብህ በቃ ብላ ብታስታውሰኝ እኮ በቃ ይህን ያህል እኔ ጭራሽ እንደዚህ ሰው እንትን ብሎ እውነት እኔ ሰው ማገዝ ነው የምፈልገው። እኔ እዚህ ማርያምን ይሄ ሁሉ እንትን የማደርገው ከየትም እንትን ብዩ አይደለም። በቃ ከማዳም ቅመሞች ነው። 25 ድርሃም ተሰብስቦ ሲመጣ በጣም ብዙ ነው እኛ ጋር። እኔም በቂ ነው። እኔ ከዚህ በላይ እኔ ጎዳና ተዳዳሪ ያለው የምበላውን ያህል እኮ አሁን አልበላም። ያኔ ኩርቱ ፔስታል የአንድ ብር ሙሉ ፔስታል ምግብ ሁሉ በላ ነበር በአንድ ብር በጥቁሩ ፔስታል። አሁን በባለሙያ በሽፍ ተሰርቶ ግማሽ እንጀራ ለቁርስ ለምሳራት አልጨርስም። ምን እንትን ነው እና በምን ምክንያት ክፉ ሊሆን ይችላል? በምን እና እኔ እውነት በዚህ ልክ እንትን አላልኩም። እንዳልኩሽ በወቅቱ ለተወሰነ ጊዜ እንድትቀጣ ፈልጊ፣ ያንን ደግሞ እንድትማር ለራሷ ነው እንጂ ለእኔ አይደለም። እኔ የትኛው እኔ ማነኝና ነው ይህን ያህል እኔ ሰው መጉዳት አልፈልግም። ሰው በእኔ እንዲያዝንብኝ አልፈልግም። እህቴ በእኔ ምክንያት ስለተጎዳሽ እዚህ ልክ ተስፋ መቁረጥ ድረስ ስላደረስኩሽ በጣም ይቅርታ እህት አለ። ይቅር በይኝ እህቴ፣ በጣም ይቅርታ። እኔም እንደ ወንድም መተው ነበረብኝ በወቅቱ በሰዓቱ ትንሽ ከፍቶኝ ስለነበረ ነው። ይቅርታ አድርጊልኝ። እንግዲህ ነገ በ10 ሺህ ብርሽ በደንብ እቃ ምናምን አስገብተሽ ልብሶችን ምኖችን በደንብ እንትን አድርጊና አክቲቭ አድርገሽ ስራሽን ስሪ። በምችለው በደንብ በምችለው ሁሉ አገዝሻለሁ። በርችልኝ እህት አለ። አይዞህ በቃ ይሳካል። ዛሬ ስንት ደረሰ፣ ዛሬ ስንት ጨምሮልሃል እያለች እየመጣች በየቀኑ እየጠየቀች ስታበረታተኝ የነበረች ምርጥ እህቴ ናት። የምር ከልብ አመሰግናለሁ የኔ እህት። አንቺንም በቃ የምታስቢው በላይ አላህ ያሳካልሽ። በቃ የልብሽን መሻት ያሳካልሽ። ሳሪዬም እኔ እንጃ ቃላት